አምባሳደሩ የገጠማቸውን አደጋ በተመለከተ ምላሽ እንዲሁም ደግሞ ማብራሪያን በዛሬው ዕለት በፌስቡክ ገጻቸው ላይ ሰጥተዋል። አምባሳደር ሬድዋን ሁሴን ከዚህ ቀደም በዚህኛው ገጽታ የምናውቃቸው ቢሆንም ከሰሞኑን የተለቀቀው ይሄኛው ምስል እንዲሁም ደግሞ በግንባራቸው አካባቢ ላይ የሚታይ ይሄኛውን ስንጥቅ በተመለከተና ጸጉራቸውን መላጨታቸውን ተከትሎ እንግዲህ በርካታ መነጋገሪያ ሆኖ እንደነበረ የምናስታውሰው ነገር ነው። በርካቶችም ጥያቄ ሲያነሱ እንዲሁም ደግሞ የተለያዩ አስተያየቶችን ጭምር ሲሰጡ ነበረ። አምባሳደሩም ይህንን ነገር ለማጥራት እንዲሁም ደግሞ በዚህ ጉዳይ ላይ ምላሽ ለመስጠት በፌስቡክ ገጻቸው ላይ ይህንን መልእክት ጽፏል። አምባሳደሩ ጠቅላላ አድርገው እንደተናገሩት ከሆነ አንድ ሀገራዊ የሆነ ምክክር እንዲሁም ደግሞ ስብሰባን አካሄደን ከጨረስን በኋላ በአንድ አካባቢ ላይ ምሳ ለመመገብ በተቀመጥንበት ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ደግሞ ፓርቲሽን ዋል ሚዛኑን ስቶ በመውደቁና አናቴ ላይ በማረፉ አናቴና የተወሰነ ወደ ውስጥ ገባ ብሎ ማለት ነው አግኝቶኛል። ይህም እንግዲህ መሰፋት ስለነበረበት ሐኪሞቹ በከፊል እንዲላጭ ሲጠይቁ ሙሉ ለሙሉ እንዲላጭ ጠይቂያቸው ነው። ከዛ በኋላም እንግዲህ እንደ ልጅነት የተመልጬ ራሴን ሳየው ብዙም አልከፋኝም። ይህንን ተከትሎ እንግዲህ ወዳጆቼ ጥሩ እንደሆነ ሲነግሩ በዛው ትንሽ ልቀጥልበት ብዬ ነው ይህንን ያደረኩት ሲሉም ጭምር ነው ስላጋጠማቸው አደጋ እየተናገሩ የሚገኙት። አምባሳደሩ እንደተናገሩት ከሆነ ሕክምናቸውን ያደረጉት በአሚን ሆስፒታል እንደሆነ ጭምር ይፋ አድርገዋል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን አሁንም በድጋሚ እመልሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ።